ሃሌሉያ! እግዚአብሔር ሰዎችን ለምን ያስጠብቃል? መጽሐፍ ቅዱስ መዝሙረ ዳዊት ምዕራፍ 40 ቁጥር 1 ላይ ቆይቼ እግዚአብሔርን ደጅ ጠናሁት። ምን ብዬ? ቆይቼ እግዚአብሔርን ደጅ ጠናሁት፣ እርሱም ዘንበል አለልኝ ይልና ጩኸቴንም ሰማኝ ይላል። እግዚአብሔር ለምን ያስጠብቃል ሰዎችን? እግዚአብሔር ገና ሳንጠይቀው የልባችንን የሚያውቅ አምላክ እንደሆነ መጽሐፍ ቅዱሳችን በግልጽ ይነግረናል። እግዚአብሔር የልብን ሐሳብ የሚመረምር የሰውን ውስጥ የሚያውቅ ነገ ምን እንደምናስብ ዛሬ ላይ የሚያውቅ እግዚአብሔር ከኛ ጋር ሆኖ እግዚአብሔር ሰዎችን ለምን ያስጠብቃል? ለምን ያስጠብቃል? ለምን እንደጠየቅነው እግዚአብሔር ወዲያው አይሰጠንም? ወይም ደግሞ ለምን ሳንጠይቀው እግዚአብሔር መሻታችንን አይፈጽምም ካልን እግዚአብሔር ሉዓላዊ አምላክ ስለሆነ ጌታ ስለሆነ እንድንጠይቀው ይፈልጋል። እግዚአብሔር ፊት መሆን ማለት መጸለይ ማለት ነው። መጸለይ እግዚአብሔር ላይ ያለንን እምነት ያሳያል። እግዚአብሔር ከምንም በላይ ከሚሰጠን ነገር ይልቅ የኛን መጠጋጋት ይፈልጋል። እግዚአብሔር ከሰው ልጆች ጋር ህብረት የሚፈልግ አምላክ ነው። እንድንቀርበው ይፈልጋል፣ እንድንጠጋው ይፈልጋል። ስለዚህ እግዚአብሔር እንድንጸልይ ይፈቅዳል። መጽሐፍ ቅዱሳችን ብዙ ቦታ ስለ ጸሎት ነግሮናል። በጸሎት በእግዚአብሔር ፊት መቆየትን ግን እግዚአብሔር ለምን ፈለገው ስንል እግዚአብሔር የጊዜ ባለቤት ስለሆነ እኛ የፈለግነውን ነገር እኛ በፈለግነው ሰዓት ቢሰጠን ምናልባት ከሚጠቅመን ይልቅ ሊያጠፋን የሚችል ጎጂ ነገር ሊሆንብን እንደሚችል ከኛ ይልቅ እግዚአብሔር ለኛ ያውቅልናል። ክብር ለእግዚአብሔር ይሁን። እግዚአብሔር የምን አምላክ ነው? የጊዜ ባለቤት ነው። የጊዜ አምላክ ነው። እግዚአብሔርን በዚህ ጊዜና በዚህ ጊዜ ይሄንን አድርግ ብለን የምናዘው ጓደኛችን ሳይሆን እግዚአብሔር ሉዓላዊ የሆነ እግዚአብሔር ፈቃድ ያለው በራሱ ጊዜ የሚሰራ አምላክ ነው። ሃሌሉያ! ስለዚህ እግዚአብሔር እንድንጠብቀው ይፈልጋል። በትዕግስት አብረነው እንድንቆይ እግዚአብሔር ይፈልጋል። ለምንድን ነው አልኳችሁ? አንደኛው ምክንያት እግዚአብሔር የጊዜ ባለቤት